ሰላም እንዴት ናችሁ? ደህና ናቸው ያለው እኔ እግዚአብሔር ይመስገን። የዩቲዩብ ተከታታይ ጓደኞቼ እንዴት ናችሁ? ዛሬ የሚሰራው ብዙ ነገር አለ እዚህ ቪዲዮ ውስጥ። አሁን በሸመን ጀምሬያለሁ። የበሸመን ዱቄት እየበጠበጥኩ ነው። እሱን ለመበጥበጥ 4 ማንኪያ ኒዶ ወተት ታደርጋላችሁ። ከዛ የበሸመን ዱቄት አለ። ከዛ ክሬም የምግብ ክሬም አለ። ብዙዎቻችሁ ታውቁታላችሁ። ክሬሙን እሱን ታረጉበታላችሁ። ከዛ ግሽጣም ታውቁታላችሁ። ብዙዎቻችሁ የማታውቁ ደግሞ በሌላ ቪዲዮ አሳያችኋለሁ። እንግዲህ በሸመን ልንሰራ ነው። እዚህ ጋር እንደ አጥሚት የግድ ማብሰል ነበረብኝ። አብስዬ ጨርሻለሁ። በቀጣይ ያው እዚህ ጋር እያሳየኋችሁ ነው። ግሽጣ ማለት እዚህ ጋር ያለው ነው። ከዛ በጠበጥኩኝ ሁሉንም ጨማምሬ ከበጠበጥኩኝ በኋላ እሳት ላይ ጥደዋለሁ። በቀዝቃዛ ውሃ በ1 ሊትር ውሃ ነው ያደረኩት። በ1 ሊትር ውሃ ነው ያደረኩት። እንግዲህ እኔ ብዙ ስለምሰራ ነው። እናንተ በምትሰሩበት መጠን ማድረግ ትችላላችሁ። ከዚህ ጋር ሁሉንም ነገር አዘጋጀው። መኮረኒንም ቀቅዬዋለሁ። እስከምታዩት መኮረኒን አጥዬ ጨርሻለሁ። ስጋዬን ማዘጋጀቻለሁ። በጠብሰውና በሌላ በኩል ሳልሳ እሰራለሁ ማለት ነው። ሁለቱንም ሰርቼ እየጨረስኩኝ ነው። እንግዲህ ጠበስኩኝ፣ ስጋውን ጠበስኩ። ከዛ ቲማቲም ጨመርኩኝ። ስጋ እንደምታዩት ያው ስጋዬን እየጠበስኩኝ ነው። ስጋዬን እየጠበስኩኝ ነው። ከዛ ቲማቲሜን ጨምራለሁ ማለት ነው። ቲማቲም ጨመርኩኝ፣ አቁላላሁኝ። ወደ መጨረሱ እየሄድኩላችሁ ነው። ተከታተሉ እንግዲህ በሸመኔ ምን እንደሚመስል። ያው እኔ ቪዲዮ ቶሎ ቶሎ ነው የሚሄደው። ቶሎ ነው የሚሄደው ቪዲዮ። እዚህ ጋር ስንተከተፍ እያያችሁት ነው አይደለ? ሳልሳውን ሰርቼ ጨርሻለሁ። እዚህ ጋር ደግሞ እያቀላቀልኩኝ ነው። ቀላቅዬ ጨርሻለሁ። ሞዘሬላ ከላይ ጨምርበታለሁ። መሀል ሁለቴ ነው የከፈልኩት እኔ መኮረኒውን። ከዛ ክሬሙን አረጋለሁ። መጀመሪያ ሳልሳ ጨምራለሁ። ሳልሳውን አደላድላለሁ ማለት ካደላደልኩኝ በኋላ እዚህ ጋር እንደምታዩት ያው ቀይ ነገር የምታዩት እዚህ ጋር ሳልሳውን ከላይ ያደረኩት ነው። በስተመጨረሻም ጨረስኩኝ አደላድዬ። ከዛ ሞዘሬላ ጨምርበታለሁ ማለት ነው። ከላይ ነው ሞዘሬላ የሚጨመረው። ከዛ ይኸው እዚህ ጋር ነው የምታዩት ሞዘሬላዬን ከላይ አደረኩኝ። ከዛ ፍሮኒ ውስጥ ከታለው። ከፍሮኑ በኋላ ምን ይመስላል እንግዲህ ታውቁታላችሁ። ብዙዎቻችሁ ባለሙያ ናችሁ ደግሞ የማዳም ቅመሞች። እዚህ ጋር ቅድም የሰራሁትን የበሸመን ክሬም ነው እዚህ ጋር የጨመርኩትኝ። ወደ ኋላ ተመልሼ ነው እያሳየኋቸው ያለሁት። ከዛ ክሬም የበሸመኑን ክሬም ከጨመርኩኝ በኋላ ከላይ ደግሞ ሳልሳ ስንሰራ መቼም በስጋ ነው የሰራሁት እኔ። ሌሎቻችሁ እያፈለጋችሁ መስራት ትችላላችሁ። በፈለጋችሁት መስራት ትችላላችሁ። እንዲገባችሁ ብዬ ነው ቪዲዮን የደገምኩት። ከዛ ያው ሞዘሬላ ከላይ ሲጨምር ይታያቸዋል መቼስ። ወይ ሞዘሬላ ነው ከላይ እየጨመርኩ ያለሁት። በስተመጨረሻም ደረሰ በሸመኑ ፍሮን ውስጥ ከከተትኩኝ በኋላ ያው ከላይም ከታችም ነው ያበሰልኩት።
አብዛኞቻችሁ ግን ከላይ ብቻ ነው የምታበስሉት። ወንድ ልጅ መቼ ነው የምታገባኝ ተብሎ አይጠየቅም። ይሸሻል አሉ። ይሽሻ ይሽሽ ጠይቂው። እንኳን እሱን ፈጣሪሽንስ የኔን ነገር እንዴት አረከው ብለሽ ትጠይቅ የለ። ሲጀመር ሰይጣን እንኳን ስራ በሚፈታበት ሰዓት ዋትስአፕ በይት ለውል እያለ እንቅልፍ የሚነሳሽ ልጅ ሸሸ አልሸሸ ጠይቂው። ደግሞ ደሱነሪ ዘበይታል። ዝም ብሎ የማህበሩ ተላላኪ ከመሆን አላማ አለኝ አላማ አለ ሆይ እንዴት ነው ወዴት ነው ምን እንዴት ነው መባባሉ አይከፋም። ሜቢ ኖት ኦን ዘ ፈርስት ዴይ ኦር ዘ ሰከንድ፣ ብቻ ግን አት ሳም ፖይንት ጠይቂ። አንቺ ባል እየፈለግሽ ወዳጅሽ አይ እኔ ስራዬ ላይ ነው ትኩረቴ I'm working on myself I just like you let's go with the flow ሲጀመር ትዳሪስ ከማንነው ላቭ ነው ምናምን ካለ ወንድም አለማንተ ትቆያለ መሰለኝ እኔ ቤት። ከዛ ያው ስጋ እንትን ቅመም መጨመር ነበረብኝ። ቅመም እስቲ አፍቅሩ አገር ህዝብ ፖለቲካ በሚል ግዙፍ ነገር ውስጥ እየዳከራችሁ የጤፍ ቅንጣት አክላችሁ አትሙቱ። ፍቅር የሚባል እጅግ ረቂቅ አየር ወደ ውስጥ ሳቡና አገር አክሉ። የማታፈቅሩበት ሀገር ምን ያደርግላችኋል? ገብስ ልታመርቱበት ነው? የማታፈቅሩበት ህዝብ ምን ያደርግላችኋል? ቀብራችሁን እንዲያዳምቅ ነው? የማታፈቅሩበት ፖለቲካስ ምን ያደርግላችኋል? ፓርላማ ልትሰየሙበት? የማታፈቅሩበት ህገ መንግስትስ ምን ያደርግላችኋል? ሲጀመር ያልተጣመራችሁትን መገንጠል እንዲፈቅድላችሁ ነው። ተያዩ፣ ተነጋገሩ። ትዝብት፣ ጥርጣሬ፣ ፍርሃትን ወደዛ ጣሉና በፈገግታ በተሞላ ፊታችሁ የወደዳችሁትን ወደ እናንተ ሳቡ። የሆነ ቀን ከትራሴ በተረፈ እንባ እንጥፍጣፊ በቀረው ተስፋ ሊያልቅ አንድ ጉዳይ በሆነ ጉልበት ፈጣሪን ጠየቅኩት። በቃ ግደለኝ፣ ወደ አንተ ውሰደኝ፣ በቃ ልሞት አልኩት።